ከኦሮሚያ ክልል የተነሱ የሽመልስ አብዲሳ ታጣቂዎች በሲዳማ ክልል ጥቃት መክፈታቸው ተነገረ። ጥቃቱ ከመሬት ወረራ ጋር መያያዙ እየተሰማ ነው። ተጨማሪ ዘገባ ተሰማላችሁ። በአዲስ አበባ በየዕለቱ የሚፈጠሩ ጉዳዮች እያነጋገሩ ነው። በከተማዋ ልማት ወይስ ሰብአዊ ቀውስ? በመሃል ከተማው የቤት ማፍረስ ፖሊሲ ምክንያት የነበራቸውን አጥተው ለጎዳና የተዳረጉ ዜጎች አሁን ደግሞ ከጎዳና ጭምር እየታደሉና እየተሰወሩ መሆኑ ሰምቷል። ሆቴሎች የተረፈ ምግብ ለተራቡ ሰዎች እንዳይሰጡ የሚከለክለው ቆየት ያለው የብልጽግና መመሪያም በርካቶችን ለችግር ዳርጓል። በማንነት ላይ ተመስርተው ተፈጽሟል የተባሉ ጥቃቶችም ህዝቡን በከፍተኛ ስጋት ላይ መጣላቸው እየተነገረ ነው። በዝርዝር የምንመለከተው ጉዳይ ይሆናል። በኮዬ ፈጬና አራብሳ ከነጋዴዎች የተነጠቁ 1400 ሱቆች ለብልጽግና ደጋፊዎች ብቻ እንዲተላለፉ መወሰኑ እያነጋገረ ነው። መረጃውን ይዘናል። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትቆዩ እንጋብዛለን። ወደ መረጃዎቹ እናልፋለን። በሲዳማ ክልል ድንበር አካባቢ በደረሰ የታጠቁ ኃይሎች ጥቃት በንጹሃን ላይ የህይወትና የንብረት ጉዳት መድረሱ ተሰማም። የኦሮሚያ ልዩ ኃይል ወደ ሲዳማ ክልል በመግባት ወረራ መፈጸሙንና የክልሉን በርካታ ደን ማውደሙን የአካባቢው መረጃዎች አመልክተዋል። ከተለያዩ የአካባቢው ምንጮች የተገኙ መረጃዎች እንደሚያሳዩት በኦሮሚያ ክልል ከፍተኛ አመራሮች የሚመራውና የማስፋፋት ዓላማ አለው የተባለው ይኸው ስምሪት በድንበር አካባቢ የይገባኛል ጥያቄን በማንሳት ግጭቱን አቀጣጥሎታል። በጥቃቱም እስካሁን በርካታ ንጹሃን የሲዳማ ገበሬዎች ህይወታቸውን እንዳጡና የአካል ጉዳት እንደደረሰባቸው ተገልጿል። ይህ በእንዲህ እንዳለም ወረራውን ለመቀልበስና የአካባቢውን ሰላም ለመመለስ መላው የሲዳማ ክልል ህዝብና የክልሉ መንግስት አስፈላጊውን የመከላከል ስራ እያከናወነ ነው ተብሏል። ከዚህ ቀደምም የኦሮሚያ ክልል በይገባኛል ጥያቄ ሐዋሳ አካባቢ ያሉ መሬቶችን መያዙ የሚታወስ ሲሆንም በተመሳሳይ መልኩ በኢህአዴግ አገዛዝ ዘመን የወንዶ ገነት ከተማን በተመለከተ የሲዳማ ክልልና የኦሮሚያ ክልል አመራሮች መከራከራቸውና እስከ ግጭት ጉዳዩም ማምራቱ የሚታወቅ ነው። አሁን የተፈጸመው ጥቃትም የዚሁ ቀጣይነት ያለው የመሬት የመቀማት ስትራቴጂ አካል ነው ሲሉ የአካባቢው ነዋሪዎች ይከሳሉ። በተያያዘም የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም የቤንሻንጉል ጉሙዝ ክልልን መሬትና ሀብት ለመቆጣጠር ልዩ ኃይላቸውን ወደ አሶሳ እንደሚያሰማሩና ይህንን የሚቃወም ማንኛውም የጉሙዝ ባለስልጣን እርምጃ እንደሚወሰድበት በቅርቡ መዛታቸው ይታወሳል። በአሁኑ ወቅት በሲዳማ ክልል ድንበር አካባቢ ያለው ውጥረት ከፍተኛ ደረጃ ላይ ደረሰ ሲሆን የክልሉ መንግስትና ህዝብ የአካባቢውን ደህንነት ለማስከበር እንቅስቃሴዎችን ቀጥሏል። ጉዳዩን በተመለከተ ከኦሮሚያ ክልልም ሆነ ከፌዴራል መንግስት የሚወጡ ተጨማሪ መግለጫዎች ካሉም ተከታትለን የምናደርሳችሁ ይሆናል። በአዲስ አበባ ከተማ የመንግስት እርምጃዎች ከፍተኛ ቅሬታና ስጋት እየቀሰቀሱ ነው። በአዲስ አበባ ከተማ በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎችን ያካተታም የተጠናከረ የቤት ማፍረስና የማፈናቀል እርምጃ መወሰዱን ተከትሎ ለከፋ ችግር የተዳረጉ ዜጎች ቁጥር እየጨመረ መምጣቱ ታወቀ። ከመሃል ከተማ የተፈናቀሉ ነዋሪዎች ይዞታ ለባለ ሀብቶች እንዲተላለፍ መደረጉን መረጃዎች ያሳያሉ። ይህንን ፖሊሲ ተከትሎ በርካታ ዜጎች መጠለያና የዕለት ጉርስ በማጣት ለጎዳና ተዳዳሪነት መጋለጣቸውን መረጃዎች ያመላክታሉ። ከቅርብ ጊዜ ወዲህ ደግሞ በከተማ ጎዳናዎች ላይ የሚለምኑ ግለሰቦች ላይ ያነጣጠረም የማሳደድ የማሰርና የመሰወር እርምጃዎች እየተወሰዱ መሆኑ እየተነገረ ነው። ጉዳዩን በቅርበት የሚከታተሉ ወገኖች እንደሚሉት ከዚህ ቀደም የተረጋጋ ህይወት የነበራቸውና በመንግስት የልማት ፖሊሲ ምክንያት ለጎዳና ህይወት የተዳረጉ
ዜጎች የዚህ እርምጃ ሰለባ እየሆኑ ነው። በተጨማሪም በተወሰዱ የኃይል እርምጃዎች ወቅትም በማንነትና በብሔር ላይ ያነጣጠሩ ጥቃቶችና ግድያዎች መፈጸማቸውን የሚጠቁሙ ስጋቶችና ወቀሳዎች እየቀረቡ ነው። የገዢው ብልጽግና ፓርቲ አመራር በከተማ ለሚገኙ ሆቴሎችና ምግብ ቤቶች ያስተላለፈው የተረፉ ምግቦች አያያዝ መመሪያም ሌላው ከፍተኛ አጀንዳ የሆነ ጉዳይ ሆኖ ቆይቷል። መመሪያው ሆቴሎች የተረፈ ምግብ ለሚለምኑ ዜጎች እንዳይሰጡና እንዲደፉት የሚያዝ መሆኑ የተገለጸ ሲሆን ይህ እርምጃ ሰብአዊነት የጎደለውና ችግረኞችን ይበልጥ ለረሃብና ለችግር የሚያጋልጥ ነው በሚል በህዝቡና በተለያዩ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችት እየተሰነዘረበት የነበረ ጉዳይ ነው። የከተማው አስተዳደር በበኩሉ እነዚህን መሰል እርምጃዎች የከተማዋን ገጽታ ለመቀየርና ልማትን ለማፋጠን የሚደረጉ ጥረቶች አካል መሆናቸውን በተደጋጋሚ ቢገልጻም በዜጎች መሰረታዊ መብቶችና ሰብአዊ ፍላጎቶች ላይ እየደረሰ ያለው ጫና ግን ማህበራዊ ቀውሱን ይበልጥ እያባባሰውና ህዝቡንም ተስፋ እያስቆረጠ እያደኸየ ይገኛል። የብልጽግና ተላላኪ እንደሆነ የሚነገርለት የሃይማኖት ተቋማት ጉባኤ ሀገር አቀፍ የጸሎት ጥሪ ማሰማቱ ተነገረ። በርካታ ዜጎች ግን ይህ የገዢው ፓርቲ የፖለቲካ ድግስ ማጀቢያ ነው የሚል የከረረ ትችት ሰንዝረዋል። የሃይማኖት ተቋማት ጉባኤው ለሰላምና ለአብሮነት እንጸልያለን ሲል፣ ተቺዎች ግን ንጹሃን ሲገደሉ ዝም ያለው ይህ ተቋም ዛሬ ለብልጽግና ፖለቲካ ፍጆታ ጸሎት መጥራቱ እያነጋገረ ነው ብለዋል። ዝርዝር ዘገባውን ተሰማላችሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ የፊታችን ግንቦት 16 2018 አጠቃላይም አገር አቀፍ የጸሎት መርሃ ግብር ለመጥራት ማቀዱን አስታውቋል። ይህ የጸሎት ጥሪ በአገሪቱ ወቅታዊ ሁኔታና በሃይማኖት ተቋማቱ ሚና ዙሪያ የተለያዩ ህዝባዊ አመለካከቶችንና አስተያየቶችን እያስተናገደ ነው። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት መግለጫ መርሃ ግብሩ የፊታችን እሁድ ግንቦት 16 9 ሰዓት ጀምሮ በአራዳ ፓርክ ይካሄዳል ብለዋል። የጸሎቱ ዋና ዓላማም አገሪቱ የጀመረችውን የልማት ጉዞ አጠናክራ እንድትቀጥል ብሔራዊ ጥቅሟ እንዲከበር ሰላምና አብሮነትን ለመገንባት ታሳቢ ያደረገ መሆኑን አስረድተዋል። በመርሃ ግብሩ ላይ የሃይማኖት መሪዎች፣ የመንግስት የሥራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የብሔራዊ ምርጫ ቦርድና የሀገራዊ ምክክር ኮሚሽን ተወካዮች እንደሚገኙ ተገልጿል። ይህንን የጸሎት መርሃ ግብር አስመልክቶ በህዝብና በተለያዩ ወገኖች ዘንድ ደግሞ የተለያዩ አመለካከቶች እየተንጸባረቁ ነው። የጸሎቱ ደጋፊዎችና አዘጋጆች መርሃ ግብሩን እንደ አንድ በጎ አጋጣሚ ይመለከታሉ። በአገሪቱ አሁን ባለው ተጨባጭ ሁኔታ ሰላምን ለማውረድ ይፋ የተደረጉ የልማት ስራዎችን ለማገዝና ልዩነቶችን በውይይትና በጸሎት ለመፍታት የሃይማኖት ተቋማትና መሪዎች ግንባር ቀደም ሚና መጫወት አለባቸው የሚል እምነት አለ። በሌላ በኩል የጸሎት ጥሪም ከባድ ትችት እያስተናገደ ነው። ተቺዎች የሃይማኖት ተቋማት ጉባኤን ገዢውን የብልጽግና ፓርቲ የፖለቲካ ፍላጎትና የምርጫ ቅስቀሳ ለማገዝ የተዘጋጀም ተላላኪ ሲሉ ይከሱታል። በአገሪቱ የተለያዩ አካባቢዎች ንጹሃን ዜጎች ሲገደሉ፣ ሲፈናቀሉና በድሮን ጥቃቶች ሲጨፈጨፉ ተቋማቱ ድምጻቸውን ሳያሰሙና ብሔራዊ ሀዘን ሳያውጁ ቀርተው አሁን ለመንግስት የፖለቲካ ድግስ ማጀቢያ ጸሎት መጥራታቸው ተገቢ እንዳልሆነና የህዝብን ስቃይ ችላ ያለ አካሄድ መሆኑን በጽኑ ወቅሰዋል። መጪው ግንቦት 16 ይደረጋል የተባለው ይህ የጸሎት መርሃ ግብርም በአንድ በኩል ለሀገር ሰላምና ልማት የሚደረግ መንፈሳዊ ጥረት ተደርጎ ሲወሰድ፣ በሌላ በኩል ደግሞ ወቅታዊውን የፖለቲካ ምህዳር ለመደገፍና የዜጎችን መከራ ወደ ጎን ለማለት የታለመ የብልጽግና የፖለቲካ ውግንና ያለበት መግለጫ ነው በሚል በከፍተኛ ሁኔታ እየተቹት ይገኛሉ። በአዲስ አበባ በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ከ400 በላይ የሚሆኑ የምድር ቤት ሱቆች ለገዢው ብልጽግና ፓርቲ ደጋፊዎች ብቻ እንዲተላለፉ መደረጋቸው ታወቀ።
በዋና ከተማ ግዙፍ ከሚባሉ የጋራ መኖሪያ ቤት ሳይቶች መካከል በሆኑት በኮዬ ፈጬና በአራብሳ ሳይቶች የሚገኙ ከ1400 በላይ የምድር ቤት ሱቆች ለአንድ ወገን ብቻ ባደላ አሰራር በቅርቡ ለገዢው ፓርቲ ደጋፊዎች መተላለፋቸው ታወቀ። ከመደበኛው የዕጣ አሰራርና ከግል ጨረታ ውጭ የተከናወነው ይህ ክፍፍል ከፍተኛ የሙስናና የጉቦ ትስስር እንዳለበት የምርመራ መረጃዎች ያመለክታሉ። በአዲስ አበባና በዙሪያ ባሉ የልማት ቀጠናዎች ለህዝብ መገልገያና ለነዋሪው የንግድ አማራጭ ተብሎ የተገነቡት እነዚህ የምድር ሱቆች ፍጹም ግልጽነት በጎደለው መንገድ ተከፋፍለዋል። በኮዬ ፈጬ ሳይት ከ1000 በላይ የሚሆኑ የምድር ቤት ሱቆች፣ በአራብሳ ሳይት ከ400 በላይ የሚሆኑ ሱቆች በተመሳሳይ ሁኔታም ለብልጽግና ፓርቲ ደጋፊዎች ብቻ ተሰጥቷል። ይህ በአጠቃላይ ከ1400 በላይ የሚሆን የንግድ ቦታዎችን የሚያጠቃልለው ግዙፍ ንብረት ለአጠቃላዩ ማህበረሰብ ወይንም በይፋ ለተመዘገቡ ነጋዴዎች በጨረታ ከመቅረብ ይልቅ ለተደራጁ የገዢው ብልጽግና ፓርቲ ደጋፊዎች ብቻም እንዲተላለፍ ተደርጓል። ይህ አሰራር የብልጽግና ደጋፊዎችን ብቻ በኢኮኖሚ የመደገፍና የማጠናከር ፍላጎት የታየበት መሆኑን የጉዳዩ ታዛቢዎች ይተቻሉ። የዚህ ቅሌት ዋነኛውና ማህበረሰቡን ያስቆጣው ደግሞ የሱቆቹ ክፍፍል የተከናወነበት የሙስና መረብ ነው። በመሬት ላይ በአማካይ እስከ 7 ሚሊዮን ብር የሚያወጣ የንግድ ሱቅ በእጅ ለማስገባት በካሬ ሜትርና በቦታው ስትራቴጂካዊ ጠቀሜታ ላይ ተመስርቶ ከግማሽ ሚሊዮን እስከ 800 ሺህ ብር የሚደርስ የጉቦ ክፍያ በደላሎችና በባለስልጣናት አማካኝነት እየተጠየቀ ይገኛል። ይህ ማለት ሱቆቹን ለማግኘት የሚከፈለው የጉቦ ገንዘብ ብቻውን በሚሊዮን የሚቆጠር ብር ለሙስና መረብ የሚያስገባ ሲሆን መንግስትና የከተማው ነዋሪ ማግኘት የሚገባውን የቢሊዮን ብሮች የጨረታ ገቢ በግለሰቦች ኪስ እንዲገባ አድርጓል። የድርጊት ይፋ መውጣቱን ተከትሎ በሳይቱ ነዋሪዎችና በኢኮኖሚ ባለሙያዎች ዘንድ ከፍተኛ ቅሬታ እየተሰማ ነው። ለዓመታት በዝቅተኛ ኑሮ ውስጥ ሆነው የቤት ዕጣ የሚጠባበቁና በሕጋዊ መንገድ ንግድ ለመስራት የሚፈልጉ ዜጎችን ተስፋ አስቆርጧል። የጋራ መኖሪያ ቤቶች ኤጀንሲና የሚመለከታቸው የክፍለ ከተማ አመራሮች ለምን ይፋ የጨረታ ማውጣት እንዳልፈለጉና አሰራሩን ለምን እንደሸሸጉ ተጠያቂነት ሊሰፍንበት እንደሚገባም እየተጠቆመ ነው። ጉዳዩ በአሁኑ ሰዓት በነዋሪው ዘንድ መነጋገሪያ የሆነ የመጣ ሲሆን የሚመለከተው የመንግስት አካል ወይንም የጸረ ሙስና ኮሚሽን በጉዳዩ ላይ መርምሮ ይፋዊ ማብራሪያ እንዲሰጥበት ማህበረሰቡ እየጠየቀ ይገኛል። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ዝለቁ። በያላችሁበት መልካም ጊዜ